እስራኤል የኢራንን አየር ክልል ሙሉ በሙሉ ተቆጣጠሪያለሁ ባለች ቅጽበት ዱብ እዳ ተሰማ። ነጩ ቤተ መንግስት አስቸኳይ ስብሰባ ሊጠራ ነው። ኔታንያሁ ከተደበቁበት ዋሻቸው ሆነው አየር ኃይላችን በኢራን አየር ክልል ላይ ያለኛ ፍቃድ ወፍ እንኳን እንዳይበር ማድረግ የምንችልበትን ድል ተቀናጅተናል ብለው ከማወጃቸው ከወደ ትራምፕ አስደንጋጭ የስልክ ጥሪ ደርሷቸዋል የተባለው እስራኤል ለሁለት አስርት ዓመታት በሰማይ በምድር አሰሳ ድኳቻውን ማግኘት የተሳናት ቁጥር አንድ ተፈላጊው የኢራን ኒውክሌር ምርመራ ጣቢያ ፕሬዝዳንት አደገኛውን የኒውክሌር ቦምብን የርቀት መቆጣጠሪያ ቁልፍ ይዘው ከኢራን መውጣታቸው የተሰማ ሲሆን ከአያቶላህ ካሚኒም ውሳኔያችን ነው የሚል ልዩ ፍቃድና ኃላፊነት እንደተሰጣቸው መሰማቱ ደግሞ ከዋሽንግተን እስከ ባግዳድ ከሮም እስከ ፓሪዝ እንጥል ዱብ የሚያደርግ መርዶ መሆኑ ሲነገር፣ በአንጻሩ የእስራኤልና አጋሮቿን መቀጣት ለሚመኙና ለሚናፍቁ ህዝቦችና ኃይሎች ደግሞ እንደ መጨረሻው ፍትህ ተቆጥሯል የሚሉ መረጃዎች በስፋት እየወጡ ናቸው። እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ገልጻለች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን አየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጀነራል ኤፊ ዴፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። በተመሳሳይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ድል እየገሰገስን ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ዛሬ የእስራኤልን የአየር ማረፊያ ሲጎበኙ የቴህራንን ሰማያት የምንቆጣጠረው እኛ ነን ብለዋል። ሁለቱን ግባችንን ለማሳካት በሂደት ላይ ነን፣ የኒውክሌር ስጋትን ማስወገድና የሚሳኤል ስጋትን ማስወገድ ሲሉ የገለጹት ኔታንያሁ በተጨማሪም በእስራኤልና በኢራን በሚደረጉ ጥቃቶች መካከል ያለውን ልዩነት ለማስረዳት ሞክረዋል። የእስራኤል ኢላማዎች እነዚህ የኒውክሌር ስጋትን ማስወገድና የሚሳኤል ስጋት ማስወገድ ናቸው። ኢራን ግን ሲቪሎችን ኢላማ እያደረገች ነው ሲሉም ከሰዋል። ለቴህራን ዜጎች እንዲለቁ እንመክራለን፣ ከዛም እንመታለን ሲሉ የዛቱ ሲሆን ከደቂቃዎች በፊት ደግሞ የእስራኤል ጦር ኢራናውያን ከዋና ከተማቸው ለቀው እንዲወጡ ቀጠን ያለ ትዕዛዝ አስተላልፈዋል። የእስራኤል ጦር ሰራዊት በኢራን ዋና ከተማ ቴህራን ውስጥ በሚገኙ ሰፊ ቦታ ውስጥ የሚኖሩ ሰዎች አሁኑኑ ለቀው እንዲወጡ አስቸኳይ ማስጠንቀቂያ ያስተላለፈ ሲሆን በቀጣዮች ሰዓታት የእስራኤል መከላከያ ኃይል ባለፉት ቀናት በመላው ቴህራን ውስጥ ሲያካሄድ እንደነበረው የኢራን እገዛ ወታደራዊ መሠረተ ልማቶችን ለመምታት በአካባቢው ዘመቻ ያካሄዳል በማለት የእስራኤል መከላከያ ኃይል ቃል አቀባይ አቢቻይ አድሬ ማስጠንቀቃቸውን በኤክስ ገጻቸው ላይ አስፍረዋል። ቃል አቀባዩ ከማስጠንቀቂያ መልእክታቸው ጋር ነዋሪዎች ለቀው እንዲወጡ የሚፈለገውና ኢላማ ይሆናል ያሉት የቴህራን ክፍል የሚያሳይ ካርታ አያይዘዋል። የጦር ሰራዊቱ ቃል አቀባይ ማስጠንቀቂያ በዚህ አካባቢ የምትቆይ ከሆነ ሕይወታችሁን ለአደጋ ታጋልጣላችሁ በሚል ማሳሰቢያ ይጠናቀቃል። ዋና ከተማዋ በ22 ወረዳዎች የተከፋፈለች ሲሆን አሁን የእስራኤል ጦር ነዋሪዎች ለቀው እንዲወጡ ያዘዘበት አካባቢ ከከተማዋ ትልልቅ ወረዳዎች አንዱ ሲሆን ከ330 ሺህ በላይ ነዋሪዎች ያሉበት ነው። የኢራን መንግስት መገናኛ ብዙሃን ዋና መስሪያ ቤት የሚገኘውን በዚሁ አካባቢ ነው። ይህ በእንዲህ እንዳለ በቴህራን ምዕራባዊ ክፍል ውስጥ አመሻሽ ላይ ከፍተኛ መጠን ያላቸው ፍንዳታዎች መሰማታቸው ተዘግቧል። ኢላማ ከተደረጉ በአካባቢው ከሚገኙ ተራሮች የሚወጣ ጭስ የሚያሳዩ ቪዲዮዎችና ምስሎች በኢራን የማህበራዊ ትስስር ገጾች ላይ እየተዘዋወሩ ነው። የቴህራን የአየር መከላከያ ስርዓት ምዕራባውያን የከተማዋን ክፍል ለመከላከል መሰማራታቸውን የኢራን መገናኛ ብዙሃን የዘገቡ ሲሆን ለኢራን አብዮታዊ ዘብ ቅርብ የሆነው ፋርስ ዜና አገልግሎት ደግሞ እስራኤል በአካባቢው ያለን ወታደራዊ ጦር ሰፈር ኢላማ አድርጋለች ሲል ዘግቧል። ጠቅላይ ሚኒስትር ኔታንያሁ ለአንድ አፍታ ከአደጋ ጊዜ መደበቂያ ዋሻቸው ወጥተው በኢራን ጉዳት የደረሰበት አየር ማረፊያ በጎበኙበት ወቅት በዚያው ለሚሰሩ ሰራተኞች ለምታደርጉት ሁሉ አመሰግናለሁ፣ በፈጣሪ ፍቃድ እንሰራለን፣ እናሳካለን፣ በድል እስክንገናኝ ድረስ እንቀጥላለን ሲሉ ዘመቻው በቀላሉ እንደማያቆም ያረጋግጡላቸው ሲሆን ወደ ጊዜያዊ ቢሮቸው ሲመለሱ ግን የጠበቃቸው አስደንጋጭ መልእክት ነበር ተብሏል። በኔታንያሁ ደስታ ላይ ቀዝቃዛ ውሃ የቸለሰውና አሜሪካ ጣልቃ ካልገባች ሁሉም ያበቃል ያስባለው ጉዳይ ደግሞ ዓለም የሚፈራውና እስራኤል አጋሮቿን አስተባብራ ኢራን ምድር ላይ ሳይፈለፈል በእንቁላሉ እቀጫዋለሁ ብላ በቀን በሌት የሚሳኤል ዶፍ የምታዘንብበት ዋነኛ ምክንያት የሆነው የአቶሚክ ቦምብ ጉዳይ ሲሆን ከፋርሷ ምድር የሚወጣ ፈትላኪ መረጃ እንደሚጠቁሙት ከሆነ እስራኤል ለሁለት አስርት ዓመታት በሰማይ በምድር አሰሳ ዱካቸውን ማግኘት የተሳናት ቁጥር አንድ ተፈላጊው የኢራን ኒውክሌር ምርመራ ጣቢያ ፕሬዝዳንት አደገኛው የኒውክሌር ቦምቡን የርቀት መቆጣጠሪያ ቁልፍ ይዘው ከኢራን መውጣታቸውን የተነገረው
እነዚሁ በዲፕሎማቲክ ኮሪደሩ በሹክሹክታ እየተሰራጩ ያሉ መረጃዎች እንደሚጠቁሙት ከሆነ ታዲያ አደገኛውን ቁልፍ ይዘው በሚስጥር ከቴህራን እንዲወጡ የተደረጉት ሰው ከአያቶላ ካሚኒም ውሳኔያችን ነው የሚል ልዩ ፍቃድና ኃላፊነት እንደተሰጣቸው መሰማቱ ደግሞ ከዋሽንግተን እስከ ባግዳድ ከሮም እስከ ፓሪስ እንጥል ዱብ የሚያደርግ መርዶ መሆኑ ሲነገር፣ በአንጻሩ የእስራኤልንና አጋሮቿን መቀጣት ለሚመኙና ለሚናፍቁ ህዝቦችና ኃይሎች ደግሞ እንደ መጨረሻው ፍትህ ተቆጥሯል የሚሉ መረጃዎች በስፋት እየወጡ ናቸው። የእስራኤል አጋሮች እስራኤል በኢራን እየወሰደች ያለውን ድብደባ በሎጂስቲክና በመሳሪያ በወታደራዊ መረጃ አቅርቦትና መሰል ጉዳዮች ያልተቆጠበ ድጋፋቸው እየሰጡ ሲሆን የፈረንሳዩ ፕሬዚዳንት ማክሮን ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም ማለታቸውም የዚሁ ትብብራቸው መሰረትና ኢራን ምን ያክል ፈርጣማ ወታደራዊ አቅም እየገነባች መሆኑን መስካሪ ተደርጎ ተቆጥሯል። ሀገሬ እስራኤል ኢራን ላይ ባደረሰችው ጥቃት ላይ እንዳልተሳተፈች ማረጋገጥ እፈልጋለሁ አሉ ፕሬዚዳንት ኢማኑኤል ማክሮን። በኢራን ጉዳይ ከእስራኤል በአንድ ገጽ የተቀመጡበትንና ድጋፍ የሚያደርጉበትን ምክንያት ሲያብራሩ እየተወሰደ ባለው እርምጃ እጃችን የለበትም፣ ነገር ግን ኢራን የቀጠናው ትርምስ ላይ ትልቅ ኃላፊነት እንዳለባት አስባለሁ። እናም አሁን እየተወሰደ ያለው እርምጃ ተገቢና ወቅቱን የጠበቀ ነው። ማክሮን ትላንት በመካከለኛው ምስራቅ እየታዩ ያሉ ለውጦችን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ ኢራን ተገቢ ባልሆነ የኒውክሌር መርሃ ግብር እየገሰገሰች ነው ካሉ በኋላ ቀጠል በማድረግም ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም ሲሉ ኢራን ላይ የሚወሰደውን የትኛውንም እርምጃ እንደሚደግፉ ገልጸዋል። ኢራን ከአሜሪካ የቀረበላትን ማንኛውም አይነት ሀሳብ አለመቀበሏ ተገቢ እንዳልሆነ ገልጸዋል። ሁሉም ወገኖች ራሳቸውን እንዲያረጋጉ ጥሪ አቅርበው የኢራን የኒውክሌር መርሃ ግብር በተመለከተ ድርድር እንደሚያስፈልግና ተጀምሮ የቀረበ ውይይት እንደገና እንዲቀጥል አሳስበዋል። የእኛ ምኞት ዛሬ ዲፕሎማሲያዊ ውይይቶች እንዲቀጥሉ ነው ብለዋል። የኢራን የኒውክሌር መርሃ ግብር አደገኛ ደረጃ ላይ ሊደርስ በመቻሉ ፈረንሳይ የኢራን የኒውክሌር መርሃ ግብር በተመለከተ ያገኘችው መረጃ አሳሳቢ መሆኑን መግለጽ ወዳለሁ ብለዋል። አክለውም ኢራን በእስራኤል ላይ ጥቃት ከሰነዘረች ፈረንሳይ እስራኤልን ለመከላከል ትሳተፋለች ሲሉ ገልጸዋል። ማክሮን በእንግሊዝኛ በትዊተር ላይ ባስተላለፉት መልእክት እስራኤል ራሷን የመጠበቅና ደህንነቷን የማረጋገጥ መብት እንዳላት በድጋሚ እናረጋግጣለን ብለዋል ሲል አልጀዚራ ዘግቧል። ይህንኑ ተከትሎ ከነጩ ቤተ መንግስት እስከ ሩሲያው ዱማ ከፈረንሳዩ ካቢኔ እስከ እስራኤሉ የሚኒስትሮች ምክር ቤት በየፊናው ምን መፍትሄ ለማዋለድ ጉባኤ መቀመጡን የተነገረው ትራምፕ ግን አሁንም ነገሮችን በድርድር መፍታት የሚቻልበት በር አልተዘጋም እያሉ ሲሆን በቀጣዮቹ ሰዓታት እስራኤል የተኩስ አቁም እንድታወጅ ሊያደርጓት ይችላሉ የሚለው ግን በርካቶች ተስፋ የጣሉበት መላምት ሆኗል።